አዶናይ ይባላል። የስሙ ትርጉም አዳኝ ማለት ነው። ቲክቶከር ሲሆን ከ2.9 ሚሊዮን በላይ ተከታይ ያለው 115.3 ሚሊዮን ላይክ በሰራቸው መልካም ስራዎች ያገኘ ጎበዝ መልካምና መልካሙ አዶናይ ነው። ትውልዱ በትግራይ መቀሌ ሲሆን ብዙ የህይወት ውጣ ውረድ ያሳለፈ ጠንካራ ጀግና ወጣት ነው። ሰውን መርዳትና መረዳት ከዛም አልፎ ለሰው መኖር ምግቡ ያደረገ አዶናይ በህዝቡ ዘንድ ምን ሰርቶ ተወደደ የሚለውን እንቃኛለን። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ፣ ይህ ከቲክቶከሮቹ ዓለም የሚለው ሳምንታዊ ፕሮግራማችን ጀምሯል። ፕሮግራሙን አዘጋጅቼ ወደ እናንተ የማደርስላችሁ እኔ ሳራ ባተ ነኝ። ለዩቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩት። ካዝናናችሁ እንዲሁም ደግሞ ቁም ነገር ካገኛችሁበት ላይክ፣ ሼር ማድረግ አይረሳ። አዶናይ ምን ሰርቶ ህዝቡ ልቡ ሰርጾ ገባ? ከዛም አለፍ ሲል ሰው ጠቅላይ ሚኒስትራችን ይሁንልን እስከሚል ድረስ ምንድነው ያስነካው የሚለውን እንቃኛለን። ከዕለታት አንድ ቀን አዶናይ ወቅቱ ክረምት ነበርና መንገድ ላይ አጋጣሚ ሲሄድ አስፓልቱ ውሃ ሞልቶ ድንጋይ አስቀምጠው የሚሻገሩ ሰዎች 10 ብር እየከፈሉ ያልፋሉ። ከዚህም አዶናይ በስራ ፈጠራቸው ተገርሞ ሂዶ ሊያወራቸው ወደደ። ሰላም እንዴት ናችሁ? ስማችሁ ማን ነው? ስንት አመታችሁ ነው? በወር ገቢያችሁ ስንት ነው? የሚሉ የፖሊስ መሰል ጥያቄዎችን አቀረበላቸው። ከዚያም ለጠየቃቸው ጥያቄ ተገቢውን መልስ ሰጡ። ቲክቶክ ላስጀምራችሁ አላቸው። በአንድ ድምጽ አዎ አሉ። እሱም ቲክቶክ አስጀምራቸዋለሁ፣ ለጊዜው 5000 ብር ለእያንዳንዳችሁ ሰጣለሁ ብሎ ቃል ገብቶላቸው ስልክ ቁጥሩንም ሰጥቷቸው ይሄዳል። ቃል ክቡር ትልቅ ነውና አዶናይም ቃሉን አክብሮ 5000 ብር ለእያንዳንዱ ሰጣቸው። ደስታቸው ወደር የሌለው ነበርና ሁሉም በደስታ አመሰገኑት። አዶኒም ምን ታደርጉበታላችሁ ሲል ጠየቃቸው። እነሱም ስልክ፣ ልብስ፣ ስልክ ሲሉ መለሱለት። እውነትም ተመስገን። ከሊስትሮ ተነስተው በጥቂት ቀናት ውስጥ ህይወታቸው ሊቀየር መንገዱ ጀመረ። ትናንት እነርሱ ጎርፍ ውስጥ ሆነው ሰውን ጎርፍ እንዳይነካው በድንጋይ ያሻገሩ ዛሬ በራይድ ሂዱ ሲባሉ ከተመስገን ውጪ ሌላ ምን ይባላል? ልጆቹ የወላይታ ሀገር ተወላጅ ነበሩና ስማቸውም ዲቻ ቦይስ ተብሎ ተሰየመ። በዚህ መርስ ሴኩሪቲ ታጅበው ጸጉር ቤት ሄደው ጸጉራቸው ፏ አሉ። ከሶስቱ መካከል ማሙሽ የሚባለው ትንሽዬ ልጅ የአዶናይ ፍቅር ከቃል በላይ ስለሆነ ጸጉሬ ላይ ልብ ቅርጽ አድርጉልኝ በማለት ለአዶኒ ያለው ፍቅርና አክብሮት አሳይቶታል። በመቀጠልም ወደ ቶሚ ፋሽን ጎራ ብለው ዘንጠውና አምሮባቸው በግርማ ሞገስ ተመለከትን። በእነርሱ ውበትና በአዶናይ መልካም ስራ ተገርመናል። ባለፉት ህይወታቸው አዲስ አመትን እንዴት እንደሚያሳልፉት ባላቅም በአሁኑ አመት ግን በዝማሬ በመብልና በመጠጥ በአዲስ መንፈስ ከታላቅ ደስታና ሀሴት ከአዶኒ ጋር አከበሩት። ለተለያዩ ድርጅቶችም ማስታወቂያ አብረው መስራት ጀመሩ። ፍቅራቸው ከአንድ ማህፀን የወጡ የእናት ልጆችን ያስንቃል። አዶኒ እንደ ታላቅ ወንድም እያዘዘ እነርሱም እንደ ታናሽ ወንድም እየታዘዙ በፍቅር በአንድነት ይጫወታሉ። አዶናይ የአፍ መፍቻው ቋንቋው ትግርኛ ነውና በዚህ መልኩ ቋንቋውን አለማመዳቸው። ደቃደ ከመለሁም ቤትም ተከራየላቸው። ሁሌም እየሄደ ቼክ ያደርጋቸዋል። የሚያስፈልጋቸውንም ሁሉ ያደርግላቸዋል። የአዶናይ መልካምነት በዚያ አላበቃም። ወደ ትውልድ ቦታቸው ወደ ወላይታ ሀገር ወስዷቸዋል። የወላይታ ሰዎች ፍቅር መሆናቸውና ምድሪቷ ምድራዊ ገነት የሚያስብል በአረንጓዴ መልካም ምድር የተሸፈነች ውብ ከተማ መሆኗን በተለያዩ ቪዲዮዎች ቃኝተናል። አዶናይ ግን ለነዚህ ልጆች ያለው ፍቅርና ኃላፊነት ሳላደንቅ ማለፍ አልፈልግም። ከሊስትሮ ስራና ህይወት አንስቶ ለእያንዳንዱ ልጆች የህይወት ውጣ ውረድ ማለትም አያድርገውና ቢታመሙ ቢሰርቁ ሌላም ነገር ቢያደርጉ ሙሉ ኃላፊነቱን መውሰድ ሳያንስ በዚህ ኑሮ ውድነት ምን የመሰለ ሆቴል ውስጥ ማኖሩ እንዲለወጡ በእያንዳንዱ ነገር እየረዳቸው ለዚህ ማድረሱ በተገኘበት ይደነቅ ባይ ነኝ። ሰው ያስባል አምላክ ይፈጽማል ነውና የሰራው መልካም ስራ ሌላ መልካም ሰው አዶናይን ሊያግዝ ብቅ አለ። ማን ነው አትሉኝም? ነብዩ እዩ ጩፋ ነው። በዚህ መልካም ስራው ከጎንህ ነኝ በማለት ለአንድ አመት የቤት ኪራይ እኔ እችላለሁ አለ። የአዶናይ ደስታ የልጆቹ ያልጠበቁት የደስታ ዱብዳ በደስታ ፊታቸው በራ። ስግጥ በሚል ሙዚቃ መሰል ዘፈንም በርካታ ሰዎችን ቲክቶክ ላይ ሰግጠው በመስራት ህይወታቸው ሊቀየር ይችላል። እውነትም ለበረከቴ ለገንዘቤ ስግጥ የመስከረም ወር ተጽዕኖ ፈጣሪ በመባልም ከመናኸሪያ ኤፍኤም 99.1 የሜዳሊያና የዋንጫ ሽልማት ተበርክቶለታል። ለሴቶችና ለወንዶች ህይወት ተኮር የህይወት ምክር ለግሷል። ብዙዎችም በምክሩ ተማርከው ሲያመሰግኑትና ሲያደንቁት ከዚያም አልፎ ባንተ ምክር ተለውጫለሁ ሲሉት ይስተዋላል። ጥቅመኛ የበዛበት ዘመን ያለ ነው። ማንም ሰው አይታመንም። ሁሉም የሚቀርብህ ለጥቅሙ ነው። ሜላት ክፉ ነሽ
በፍጹም በቲክቶክ ድራማ በመስራት ቲክቶክ ላይ ከ300,000 በላይ ተከታይ ያላቸው ጳውሎስና ሚላት ግማሹ ህዝብ ባላቸው ፕሮዳክሽን የሰሩት ስራ አሪፍ ነው በርቱ ሲሉ፣ በተቃራኒው ደግሞ ሌላው ሙድ መያዣና መቀለጃ የሆኑት ልጆች ሰው አክባሪው አዶናይ አግኝቶ ምግብ ጋብዞ ቲክቶክ አልጎሪዝም ለጳውሎስ አስረድቶት ምርጥ ስራ ነው የሰራችሁት፣ ስክሪፕቱና የያዘው መልእክት ግሩም ነው፣ ማንም ምንም ቢለ እንዳሰማ በእርሱ ቋንቋ ስግጥ ብሎታል። ቲክቶክ ላይ የሚያውቀው ሰው ሳይሆን የቅርብ ዘመድ የሚያደርገው ተግባር አድርጎላቸዋል። ለአብነት ያህልም ልብስ ገዝቶላቸዋል። እንደ ልጅ ዝቅ ብሎ ለህፃኗ ሚላት ካልሲ አድርጎ ጫማውን አደረገላት። እንዲህ ያለ ትህትና ከየት ይገኛል? ያውም በዚህ ዘመን። ከአንድ አመት በፊት የቬሮኒካን ሙዚቃ ተጫውታ በብዙዎች ዘንድ ተቀባይነት ያገኘችውና የተረሳችው ቆሎ ሻጯ ነጻነት ከአዲስ አበባ ዝዋይ ድረስ በመሄድ ድምጿ በንዋይ ደበበ ሙዚቃ አስደመመችው። በጣም የሚያምር ድምጽ አለሽ፣ ጎበዝ በርቺ፣ ከዚህ በኋላ ቆሎ አትሸጭም፣ እንደውም በመላው ኢትዮጵያ ታዋቂ ዘፋኝ ትሆኛለሽ፣ እኔም አልተውሽም ብሎ ቃሉን ሰጣት። ወደ አዲስ አበባ ወስጄሽ የራስሽ ዘፈንና ክሊፕ ትሰሪያለሽ፣ ቲክታክ ትሰሪያለሽ፣ ፕሮሞሽንም ትሰሪያለሽ፣ ከዚያም የራስሽን ቤት ሰርተሽ ትኖሪያለሽ ወጫለሽ ብሎ ወደ አዲስ አበባ መጣት። እንዳለውም አደረገላት። ከታላቋ ዝነኛ ሙዚቀኛ ቬሮኒካ ዳነ ጋርም አገናኛት። ያልተናገርኩትን አንተም ብዬ ድምጿን ሰምታ ተማረከች። ጎበዝ በርቺ፣ እኔም በሁሉም ነገር ከጎንሽ ነኝ ብላ ቃሉን ገባችላት። ኤኒቲንግ ከጎኗ ነኝ፣ ሁሉንም ምንም ነገር በፕሮሞሽንም ዘፈንሽን እየዘፈንኩ የዚህ ልጅ ስራው በእውነት ሊደነቅ ሊመሰገን ይገባል። ሰው ስራው ያኖረዋል፣ ያከብረዋል፣ ያሸልመዋልና። ሌኒ የምትባል ትንሽዬ ህፃን ልጅ በቲክቶክ ከ1.1 ሚሊዮን ተከታይ ያላት ሲሆን ከእድሜዋ በላይ የሆነች ጠንካራና ጎበዝ ልጅ ጋር ወደ ሐዋሳ በመሄድ ለተለያዩ ድርጅቶች ማስታወቂያ እንዲያሰሯትና ጎበዝም እንደሆነች ተናግሮላታል። እኔ እኮ የሚገርመኝ ከአዋቂዎቹ ጋር እንደ አዋቂ ከህፃናቱ ጋርም ደግሞ እንደ ህፃን ዝቅ ብሎ አብሮ አጫውቶ ተጫውቶ ያዝናናቸዋል። እሷንም በዚህ መልኩ አጫውቷታል፣ መክሯትም ተመልሷል። ለዚህ መልካም ስራው አይደለም የኢትዮጵያ ህዝብ የዓለም ህዝብ ራሱ ቢወደው ይገባዋል ባይ ነኝ። አዶናይ በአሁኑ ዓመት በቲክቶክ ክሬቲቭ አዋርድ ኦፍ ዘ ይር፣ ጂ ፓወርድ አዋርድ፣ ቤስት ሞቲቬሽናል ኮንቴንት፣ ቤስት ላይፍ ስታይል ኮንቴንት በአራቱ ዘርፎች ተመርጦ ከ150,000 በላይ የሚቆጠሩ ሰዎች ይገባዋል ያሉ ቮት እያደረጉት ይገኛል። ከኮመንቶች ሁሉ እነዚህ ኮመንቶች አስገርመውኛል። እንደ ሀሳብ አዋርዱን ለምን ቤቱ ሄደው አይሰጡትም? ሽጉጥ ቢደቀንብኝ ራሱ አንተን ነው መመርጠው። እንደ ሀሳብ ግን ጠቅላይ ሚኒስትራችን ቢሆንልን አንተን ያልወደደ ሰው አይደለም፣ መኪናው ያንሳል፣ ሚኒስትራችን እንድትሆን እንመርጣለን ሲሉ ህዝቡም ሀሳቡን ገልጾለታል። የሰው ፍቅር እንዲህ የሚበዛው በሰራው ስራ ነውና ይገባሃል አዶናይ። ህዝቡ በሙሉ ከአዶናይ ጎን ነው ቢባል እውነታው እንጂ ማጋነን አይሆንም። ታዲያ ቲክቶከር ሲባል ኢትዮጵያ ውስጥ ብዙ አሉና በአሁኑ ወቅት የተለያዩ ሾርት ሙቪና የሙዚቃ ክሊፕ በመስራት የምናውቃት ዩቲናስ ጋር በመኪና ሽልማት እየተወዳደሩ ይገኛሉ። ቲክቶከር የሚባሉ ሰዎች ከዩቲናስ ጎን ነን ቮት አድርጓት ሲሉ ህዝቡ ደግሞ ከአዶኒ ጎን ነን ይላሉ። ለሁለቱም በዚህ መልኩ ተዘፍኖላቸዋል። ለዩቲናስ እንዲህ ተብሎ ተዘፈነላት። ትለያለች እርሷ ዩቲ አንደኛዋ፣ እዚህ ደርሳለች ለፍታ ውብ ዩቲናዋ፣ ስራዋ ሆሊውድ ያስንቃል በምን ልግለጸው በምን ቃል፣ ዩቲናስ አንደኛ ልበል ቆንጅየዋ ሴት፣ የቲክቶክ ድምቀት ዩቲናሷ። ለአዶኒም እንዲህ ተባለለት። አስመስክሯል ንጉስ መሆኑ የእርሱ ነው መኪናው ምኑ፣ አረሼም አታሰልቹን መኪናውን ስጡት ዝም ብላችሁ፣ ይገባዋል እርሱ ነው ንጉሱ፣ የአራዳ ልጅ ማለት አዶናይ ነው በእውነቱ ተብሎለታል። አዶናይ ነው በእውነት አዶናይ ሪል ሰባይ። በኢትዮጵያ አሉ ከሚባሉ ትልቅ ሾው በኢቢኤስ የሚተላለፈው ሰይፉ ሾው ላይ ዩቲናስ ቀርባ ስለ አዋርዱና ስለ መኪናው ስለ ስራዎቿ ተወያይተዋል። ዩቲናስ ቀርባ ስለምን አዶናይ አልቀረበም እያሉ ህዝቡ እየጮሁ ነበርና አንዱም እንደው ምን አለ፣ ሰይፉ ራሱ አዶናይ ላይ ይቅረብ። እውነትም የሰው መውደድ አዶናይ ተጎናጽፎታል። መኪናው የአዶናይ ወይስ የዩቲናስ? ከጥቂት ሳምንታት በኋላ በቲክቶክ ክሬቲቭ አዋርድ ላይ የምንሰማው ይሆናል። እርሶስ ለአዶኒ ወይንስ ለዩቲናስ ለማን ይገባል ይላሉ? ኮመንት ላይ አስቀምጡልኝ። ለማንኛውም ሁለታችሁም ለፍታችኋል፣ ጥራችኋል፣ ግራችኋል። ስለዚህ ለሁለታችሁም መልካም እድል ይሁንላችሁ። ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። ቪዲዮውን ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳ። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸርን ሰንብት።